ሶስተኛው የዓለም ጦርነት በምን ምክንያት እንደሚነሳ ታውቃላችሁ? ሸብረባለች ምድር ሸብረባለች ምድር ሆሆ አዲስ ስታምር ሸብረብ አለች ምድር በደስታ ሳይሆን በለቅሶ የማይቻል ነገር ሆነ አንተን ማምጣት መልሶ። ታውቅ ይሆን ነፂ? ሀገር ሙሉ ህዝብ ተስማምቶ አዝኖልሃል። ከመንግስት ባለስልጣናት እስከ እንቦቀቅላ ህፃን ልጆች ሀዘናቸውን ገልጸውልሃል። በአንተ ድንገተኛ መሄድ ልባቸው መብረቅ እንዳገኘው መሬት ባንዴ ፍርክስክሱ ወጥቷል። ያ ሳቅ የዘራህበት ፊት፣ ደስታ ያላበስከው ገጽታ በቅጽበት በሐዘን ተውጦ ከስኮስ ምኗል። ይህ ሁሉ ነገር አንተን ይመልስ ይሆን? በድን በሆነው ሬሳህ ላይ ዳግም ህይወት ይዘራበት ይሆን? ቢሆን ምኞታችን ነበር። እንደ ሀገር ያለንን ሁሉ ሰጥተን አንተን መመለስ ብንችል የምናስቀረው ነገር አይኖርም ነበር። ምናልባት በህይወት ኖሮህ ቢሆን ኖሮ ለጥቅምት በዓል ከእንግዶችህ ጋር በቤተሰብ ጨዋታ ብቅ ብለህ በዓሉን በዓል ታስመስልልን ነበርኮ። ለምን ፈጠንክ? አረ ስለምን ቸኮልክ? ቆይ በዓሉን ሳንስቅ እንዋል? ፈገግ ሳንልናምሽ? ይህንን በእኛ ላይ ፈረድክ? አባቶች የኑሮን ውጣ ውረድ ጭንቀት የሚረሱት ባንተ ነበርኮ። ጨዋታህ ለዛ ነበረው። ሀገር በመምራት ቢዚ የሆኑት ጠቅላይ ሚኒስተር ማሳቅ የቻልክ ብቸኛ ሰው አንተ ነበርክኮ። ከየትኛውም ፖለቲካ ከማንኛውም የብሔር ማንነት የዘር ጭቅጭቅ ውስጥ ሳትገባ ራስህን ሆነ የኖርከው ሁሉም ህዝብ በስምምነት የሚወድህ ተወዳጃችን ነበርከኮ። የሄድከው ሚስትህንና ልጆችህን ብቻ ጥለህ አይደለም፣ እኛንም ጥለህን ሄደሃል። ብቻ አሁን ከማልቀስ በቀር ምን አማራጭ አለን? ይሄውልህ ነፂ፣ እነዚያ አንተን ሲያዩ የሚበሩት ፊቶቻችን ዛሬ በሐዘን ተጨራምተዋል። ጥርሶቻችን መሳቅ ተስኗቸዋል። ምናልባት ትዝ ካለህ አንድ ነገር ላስታውስህ። ምን ነው የኔ መቤት? ምን ነው ክሊዮፓትራ በሬ ላይ ምን ትሰራለች? ይቅርታ፣ የራሳችን ይቅርታ። እዚህ ሰፈር እንደገባሽ ኬላውን አነሱት እንዴ? ቆንጆ እንዳይገባ ያጋድለናል አላልኩም? ይኸውልሽ መተኮስ ተጀመረ። ጎንበስ ብዬ ይህን ሰፈር አስፋልት አደርጋለሁ ብዬ ጊዜ አጣሁ። በዚህ ፊልም እኮ ስቀናል። አንተን አስመስለን አክት ለማድረግ ሞክረናል። በዚህ መንገድ ፍቅረኛ ለማብሰል ሞክረን ተሳክቶልናል። ብቻ ደስታችንን ከሳቅም በላይ ነበር። ነፂ፣ ነፃነት፣ እንወድሃለን። ምድራችንን አሳምረህልናል። የሰማይ ቤቱን እንዲያሳምርልህ ምኞታችን ነው። ነገር ግን አንድ ነገር እወቅ፣ አንተ ላትመለስ ሂደሃል። ዞር ብለህ ላታየን ያለ ስንብት ተጉዘሃል። በእኛ ልብ ውስጥ ግን ሐዘን ተቀብሯል። ትዝታህ ይኖራል። በመሄድህ ውስጣችን ደምቷል። ሁሌም እንወድሃለን። ሁሌም በልባችን ውስጥ ነህ። በጸሎታችን እናስበሃለን። መልካም ጉዞ ነፂ። ነፃነት ወርቅነህ ይህችን ዓለም ተሰናብቷታል። ነገ የቀብር ስነ ስርዓቱ ይፈጸማል። ታውቃላችሁ፣ እሱ ማለት ድፍን ኢትዮጵያ ተስማምቶ ሁሉም ሃይማኖት በአንድነት ሁሉም ብሔር በእኩልነት የሚወዱት ከትልቆች ጋር ትልቅ ሆኖ ከወጣቶች ጋር ስቆ ተጫውቶ ቀልጆ ከልጆች ጋር ልክ እንደ ሕፃን ዝቅ ብሎ አጫውቶ ያለፈ ድንቅ የፕሮግራም አቅራቢ፣ ግሩም ተዋናይ፣ ምርጥ የማስታወቂያ ባለሙያ፣ ብቻ ምን ልበላችሁ፣ ሁሉም ነው። ሁሉንም ይችልበታል። አንድ ነገር ግን ሳይነግረን ሄደ። ሶስተኛው የዓለም ጦርነት በምን ምክንያት እንደሚነሳ ታውቃላችሁ? የእሱ መሞት ለሚስቱና ለልጆቹ ብቻ ሳይሆን ለመላው ኢትዮጵያ፣ ለትልቅ ለትንሹ፣ ለባለስልጣን፣ ለተራው ዜጋ፣ ለሁሉም እኩል ሐዘን አላብሶ ያለፈ ሞት ነው የሄደው። እናም ነፃነት ወርቅነህ ላደረክልን ነገር ሁሉ እናመሰግናለን። የሳቃችን ምንጭ ነበርክ። ይህንን
እግር እግር የሚል ኑሮ የምንረሳው ይህንን ከባድ ህይወት ጫና ፈገግ በማለት የምናሳልፈው ባንተ ቀልዶች፣ ባንተ ጨዋታዎች ነበረ። ታውቃለህ፣ በሁሉም ሚዲያ ላይ አንተ መተህ ሳታስቀን ሂደህ አታውቅም። ፈገግታችን ነበርክ። የልብ ወዳጁ ነበረች። እናም ይህን ደብዳቤ አንበበልኝ ብላ ልካልኛለች። እስኪ አብራችሁኝ ቆዩ። ሸብረብ አለች ምድር በደስታ ሳይሆን በለቅሶ፣ የማይቻል ነገር ሆነ አንተን ማምጣት መልሶ። ታውቅ ይሆን ነፂ፣ ሀገር ሙሉ ህዝብ ተስማምቶ አዝኖልሃል። ከመንግስት ባለስልጣናት እስከ እንቦቀቅላ ህፃን ልጆች ሀዘናቸውን ገልጸውልሃል። በአንተ ድንገተኛ መሄድ ልባቸው መብረቅ እንዳገኘው መሬት በአንዴ ፍርክስክሱ ወጥቷል። ያ ሳቅ የዘራህበት ፊት፣ ደስታ ያላበስከው ገጽታ በቅጽበት በሐዘን ተውጦ ከስኮስ ምኗል። ይህ ሁሉ ነገር አንተን ይመልስ ይሆን? በድን በሆነው ሬሳህ ላይ ዳግም ህይወት ይዘራበት ይሆን? ቢሆን ምኞታችን ነበር። እንደ ሀገር ያለንን ሁሉ ሰጥተን አንተን መመለስ ብንችል የምናስቀረው ነገር አይኖርም ነበር። ምናልባት በህይወት ኖሮህ ቢሆን ኖሮ ለጥቅምት በዓል ከእንግዶችህ ጋር በቤተሰብ ጨዋታ ብቅ ብለህ በዓሉን በዓል ታስመስልልን ነበርኮ። ለምን ፈጠንክ? አረ ስለምን ቸኮልክ? ቆይ በዓሉን ሳንስቅ እንዋል? ፈገግ ሳንል እናምሽ? ይህንን በእኛ ላይ ፈረድክ? አባቶች የኑሮን ውጣ ውረድ ጭንቀት የሚረሱት ባንተ ነበርኮ። ጨዋታህ ለዛ ነበረው። ሀገር በመምራት ቢዚ የሆኑት ጠቅላይ ሚኒስተር ማሳቅ የቻልክ ብቸኛ ሰው አንተ ነበርክ እኮ። ከየትኛውም ፖለቲካ ከማንኛውም የብሔር ማንነት የዘር ጭቅጭቅ ውስጥ ሳትገባም ራስህን ሆነ የኖርከው ሁሉም ህዝብ በስምምነት የሚወድህ ተወዳጃችን ነበርክ እኮ። የሄድከው ሚስትህንና ልጆችህን ብቻ ጥለህ አይደለም፣ እኛንም ጥለህን ሂደሃል። ብቻ አሁን ከማልቀስ በቀር ምን አማራጭ አለን? ይሄውልህ ነፂ፣ እነዚያ አንተን ሲያዩ የሚበሩት ፊቶቻችን ዛሬ በሐዘን ተጨራምተዋል። ጥርሶቻችን መሳቅ ተስኗቸዋል። ምናልባት ትዝ ካለህ አንድ ነገር ላስታውስህ። ምን ነው የኔም ቤት ምን ነው ክሊዮፓትራ በሬ ላይ ምን ትሰራለች? ይቅርታ፣ የራሳችን ይቅርታ። እዚህ ሰፈር እንደገባሽ ኬላውን አነሱት እንዴ? ቆንጆ እንዳይገባ ያጋድለናል አላልኩም? ይኸውልሽ መተኮስ ተጀመረ። ጎንበስ ብዬ ይህን ሰፈር አስፋልት አደርጋለሁ ብዬ ጊዜ አጣሁ። በዚህ ፊልም እኮ ስቀናል። አንተን አስመስለን አክት ለማድረግ ሞክረናል። በዚህ መንገድ ፍቅረኛ ለማብሰል ሞክረን ተሳክቶልናል። ብቻ ደስታችንን ከሳቅም በላይ ነበር። ነፂ፣ ነፃነት፣ እንወድሃለን። ምድራችንን አሳምረህልናል። የሰማይ ቤቱን እንዲያሳምርልህ ምኞታችን ነው። ነገር ግን አንድ ነገር እወቅ፣ አንተ ላትመለስ ሂደሃል። ዞር ብለህ ላታይን ያለ ስንብት ተጉዝሃል። በእኛ ልብ ውስጥ ግን ሐዘን ተቀብሯል። ትዝታህ ይኖራል። በመሄድህ ውስጣችን ደምቷል። ሁሌም እንወድሃለን። ሁሌም በልባችን ውስጥ ነህ። በጸሎታችን እናስብሃለን። መልካም ጉዞ ነፂ። ይህች ወዳጃችን ልክ እንደ ሁላችንም የነፃነት አድናቂ ነበረች እና ይህንን ጽሑፍ ጽፋ ልካለኛለች። እናንተስ በነፃነት መሞት፣ በነፃነት ድንገተኛ ህልፈት ምን ተሰምቷችኋል? ሁላችሁም የተሰማችሁን በኮሜንት ሳጥኑ ላይ ጻፉልኝ። ሰላም ለቀሪው ህዝብ፣ ለሱ ደግሞ መልካም የሆነ እረፍት እንመኝለታለን።